ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ሌላ አዲስ የቴክኖሎጂ ዜና ክፍላችን በሰላም መጣችሁ። ኢንተር አቅም በጣም ከፍተኛ እየሆነ ነው። የተዘገበው ነገር ደግሞ ኤንቪዲያ ለኦፕን ኤአይ የሚያስፈልገውን ግዙፍ የኤአይ ኢንፍራስትራክቸር ማስፋፊያ ለመደገፍ እስከ $250 ቢሊዮን የሚደርስ ፋይናንሲንግ ጋራንቲ ሊያደርግ መቻሉን ይመለከታል። እዚህ ላይ አንድ ነገር መረዳት አለብን። የኤአይ ውድድር ከዚህ በፊት ማን የተሻለ ኤአይ ሞዴል ይሰራል የሚለው ብቻ አልነበረም። አሁን ግን ጥያቄው ማን በቂ ጂፒዩ ቺፕስ፣ ማን በቂ ኤሌክትሪሲቲ ያገኛል፣ ማን ትልቅ ዳታ ሴንተር ይገነባል የሚለው ሆኗል። ምክንያቱም ኤአይ ሞዴል ለማሰልጠንና ለማስኬድ ከፍተኛ የኮምፒውቲንግ ፓወር ያስፈልጋል እና ይህ ኮምፒውቲንግ ፓወር ደግሞ ጂፒዩ ቺፕስ፣ ሰርቨርስ፣ ኩሊንግ ሲስተም እና በጣም ብዙ ኤሌክትሪሲቲ ይፈልጋል። ስለዚህ የኤአይ ውድድር በእውነቱ የቺፕስ የዳታ ሴንተር ኤሌክትሪሲቲ እና ካፒታል ውድድር እየሆነ ነው። ሁለተኛው ዜና ደግሞ ከትልልቅ ቴክኖሎጂ ኩባንያዎች ሶፍት፣ አማዞን፣ ሜታ እና አፕል የገቢ ውጤታቸውን ለገበያ ያቀርባሉ። ባለሀብቶች በተለይ ኤአይ ላይ የሚወጣውን ግዙፍ ገንዘብ በትኩረት ይመለከታሉ። ምክንያቱም ኩባንያዎች ኤአይ ላይ ቢሊዮኖችን እያወጡ ነው። ዳታ ሴንተር ይገነባሉ፣ ጂፒዩ ይገዛሉ፣ ኤአይ ሪሰርችስ ይቀጥራሉ፣ ክላውድ ኢንፍራስትራክቸር ያስፋፋሉ። ግን ባለሀብቶች የሚጠይቁት ቀላል ጥያቄ አለ። ይህ ሁሉ ወጪ በቂ ገቢ እያመጣ ነው የሚል ጥያቄ ነው። ይህ በኤአይ ኢንዱስትሪ ውስጥ እየጨመረ የመጣ ትልቅ ጥያቄ ነው። ኤአይ ቴክኖሎጂ በጣም አስደናቂ ነው፣ ግን ለኩባንያዎቹ የቴክኖሎጂ ብቻ በቂ አይደለም፣ ትርፍም ማምጣት አለበት። ሶስተኛው የዜና ርዕሳችን ፕራይቬሲ ጉዳይ ነው። አንትሮፒክ የክላውድ ኤአይ ጋር የተያዘ ሸርድ ኮንቨርሴሽን ሊንክስ በጎግል ሰርች ላይ ለጊዜው ሊታይ እንደነበር ዘገባዎች ወጥተዋል። ይህ ለኤአይ ተጠቃሚዎች ትልቅ ትምህርት አለው። ኤአይ ቻትቦት ላይ የምንጽፈው ሁሉ ለሌሎች ሰዎች እንዲታይ እንፈልጋለን ማለት አይደለም። ስለዚህ ኤአይ ስንጠቀም ፓስወርድ፣ ባንክ ኢንፎርሜሽን፣ የግል ሰነዶችን ወይም ሌሎች እጅግ ምስጢራዊ መረጃዎችን ማስገባት ላይ ጥንቃቄ ያስፈልጋል። በተለይ ሸር ወይም ፐብሊክ ሊንክ የሚሉ አማራጮችን ስንጠቀም በጥንቃቄ መመልከት አለብን። ኤአይ በጣም ጠቃሚ ነው፣ ግን ፕራይቬሲ እና ሴኩሪቲ እንደ ቴክኖሎጂው ራሱ አስፈላጊ ናቸው። አራተኛው ዜና ደግሞ ከኦፕን ሲኢኦ ሳም አልትማን ጋር የተያያዘ ነው። ኤአይ ወደሚባለው ሲንጉላሪቲ የሚቀርብበት ዘመን ላይ እየገባን ነው የሚል አስተያየት ትኩረት ስቧል። ሲንጉላሪቲ ማለት በቀላሉ ለማብራራት ኤአይ እጅግ ፈጣን በሆነ ሁኔታ እየተሻሻለ ሰው ልጅ በቴክኖሎጂ ላይ ያለውን ቁጥጥር ሊፈታተን የሚችልበት ሐሳብ ነው። ይህ ግን አሁን የተረጋገጠ የወደፊት ክስተት አይደለም። የኤአይ ልማት በጣም ፈጣን መሆኑ ግን ግልጽ ነው። ዛሬ ኤአይ ጽሑፍ ይጽፋል፣ ምስል ይፈጥራል፣ ድምፅ ያመነጫል፣ ቪዲዮ ይፈጥራል፣ ፕሮግራሚንግ ላይ ያግዛል እና በተለያዩ ሙያዎች የሰውን ስራ ማገዝ ጀምሯል። ስለዚህ ዋናው ጥያቄ ኤአይ ይመጣል ሳይሆን ኤአይ ሲያድግ እኛ እንዴት እንለምደዋለን የሚለው ነው። አምስተኛው ዜና ከአፕል ነው። አፕል በ2026 የአይፎን 18 ፕሮ እና የአይፎን 80 ፕሮ ማክስ ስልኮችን ለማስተዋወቅ እንደምትዘጋጅ የሚጠቁሙ ዘገባዎች አሉ። በተለይ ካሜራና ባትሪ ላይ የሚደረጉ ማሻሻያዎች ትኩረት እያገኙ ነው። ነገር ግን እዚህ ላይ ልናስታውስ የሚገባን ነገር አለ። ከኦፊሻል አናውንስመንት በፊት ስለሚወጡ የአይፎን ስፔሲፊኬሽን ብዙዎቹን ሌክስ እና ሮሞርስ ናቸው። ስለዚህ አፕል በይፋ እስካረጋገጠ ድረስ እንደ የተረጋገጠ መረጃ መውሰድ የለብንም። አሁን ደግሞ ወደ ሴሚኮንዳክተር ኢንዱስትሪ እንሂድ። የቻይና ሚሞሪ ቺፕስ ሜከር ሲኤክስኤምቲ ቺንግዚን ሚሞሪ ቴክኖሎጂስ በገበያ ላይ ያደረገው እንቅስቃሴ ትልቅ ትኩረት ስቧል። የኩባንያው የገበያ የመጀመሪያ የሼር ፕራይስ እድገት በጣም ከፍተኛ መሆኑ ተዘግቧል። ይህ ማለት አስፈላጊ ነው፣ ምክንያቱም ሚሞሪ ቺፕስ ለስማርትፎን፣ ኮምፒውተር፣ ሰርቨር እና ኤአይ ኢንፍራስትራክቸር በጣም አስፈላጊ ናቸው። ሴሚኮንዳክተር ዘርፍ የውጭ አቅርቦት ጥገኝነት ለመቀነስ የራሷ ቺፕስ ኢንዱስትሪ እያጠናከረች ነው። ይህ ደግሞ የዩኤስ ቻይና ቴክኖሎጂ ኮምፒቲሽን በቀጣይ ዓመታት የበለጠ እንዲጠናከር ሊያደርግ ይችላል። ከኤአይ ጋር የተያያዘ ሌላ ትልቅ ጉዳይ አለ። ኤሌክትሪሲቲ። ኤአይ ዳታ ሴንተርስ ብዙ ኃይል ይጠቀማሉ። ኤአይ ሞዴልስ እየተሻሻሉ ሲሄዱ ዳታ ሴንተር እና
ኮምፒውቲንግ ኢንፍራስትራክቸር ፍላጎትም እየጨመረ ይሄዳል። ይህ ማለት ወደፊት ኤአይ የሚወስነው በቺፕስ ብቻ ሳይሆን በኤሌክትሪሲቲ አቅርቦትም ነው። ስለዚህ የወደፊቱ የኤአይ ኢንፍራስትራክቸር ሲታሰብ ጂፒዩ፣ ዳታ ሴንተር፣ ኩሊንግ፣ ኤሌክትሪሲቲ እነዚህን ሁሉ አብረው መታሰብ አለባቸው። አሁን ጥያቄው ይሄ ነው። እነዚህ የዓለም ቴክኖሎጂ ከኢትዮጵያ ጋር ምን ያገናኛቸዋል? በእውነቱ ብዙ ነገር አለ። ኤአይ እየተስፋፋ ሲሄድ በኢትዮጵያ ውስጥም የኤአይ ቱልስ አጠቃቀም ሊጨምር ይችላል። ተማሪዎች ለመማር ሊጠቀሙበት ይችላሉ። የዩቲዩብ ክሪኤተርስ ለስክሪፕትና ሪሰርች ሊጠቀሙበት ይችላሉ። ቢዝነስ ለከስተመር ሰርቪስ እና ማርኬቲንግ ሊጠቀሙበት ይችላሉ። ዴቨሎፐርስን ደግሞ ኮዲንግ ለማፍጠን ሊጠቀሙበት ይችላሉ። ስለዚህ ኤአይ የሚለው ጉዳይ ሲሊኮን ቫሊ ብቻ የሚመጣ ዜና አይደለም። በኢትዮጵያ የሥራ ትምህርት፣ የንግድና የኮንተንት ክሪኤሽን መንገዶችን ሊቀይር ይችላል። ከኤንቪዲያ እና ኦፕን ኤአይ የኤአይ ኢንፍራስትራክቸር ውድድር እስከ ማይክሮሶፍት፣ አማዞን፣ ሜታ እና አፕል ኤአይዎች ከኤአይ ፕራይቬሲ ጉዳዮች እስከ አይፎን 80 የሚጠበቁ ለውጦች እና እስከ ቻይና የቺፕስ ኢንዱስትሪ እድገት ድረስ ብዙ ነገሮችን አይተናል። እና ከዚህ ሁሉ የምንማረው አንድ ትልቅ ነገር አለ። የወደፊቱ ቴክኖሎጂ በኤአይ ብቻ አይወሰንም። ቺፕስ፣ ኤሌክትሪሲቲ፣ ዳታ ሴንተርስ፣ ፕራይቬሲ ኤንድ ሂውማን ስኪልስ ሁሉም የወደፊት ቴክኖሎጂ ላንድስኬፕ ይወስናል። ይህ ዜና ከጠቀማችሁ ላይክ አድርጉ፣ ሼር አድርጉ፣ ቻናልን ሰብስክራይብ ማድረግ አትርሱ። ባይ ባይ።